እንደምን ሰነበታችሁ በምህረቱና በቸርነቱ የጠበቀን በይቅርታውና በረድኤቱ ለዚህ ሰዓት ያደረሰን አባቶቻችን አምላክ ቅዱስ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንኳን ለታላቁ ዕለት ለባለ ደብረ ዘይት ሁላችሁንም በሰላምና በጤና አደረሳችሁ አደረሰን። የመምጣትህና የዓለም መጨረሻ ምልክቱ ምንድነው? የመምጣትህና የዓለም መጨረሻ ምልክቱ ምንድነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ተጽፎ የምናገኘው ቃል ነው። ይሄን ቃል ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስን የጠየቁት ቃል ነው። ዕለቱ ደብረ ዘይት ይባላል። ጌታ በመዋዕለ ሥጋዌው ዘመኑ በአዲስ ኪዳን ላይ በአራት በጉልህ በሚጠቀሱ ተራራዎች ላይ የተለያዩ ነገሮችን አከናውኗል። የመጀመሪያ ማቴዎስ ወንጌል ምዕራፍ 5 ላይ ስለ አንቀጸ ብፁዓን ያስተማረበት ተራራ የተራራው ስብከት የሚባለው የብጽዕናን ሕይወት ያስተማረበት ተራራ ነው። ሁለተኛው ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራ ነው። ሶስተኛው ስለ መጨረሻው ዘመን ስለ መምጣቱ ምልክት ያስተማረበት አብዝቶ ብዙ ጊዜ ይጸልይበት የነበረው የደብረ ዘይት ተራራ ነው። አራተኛው በመጨረሻ ፍቅሩን ያጠናቀቀበትና በመስቀል ላይ የተሰቀለበት የቀራንዮ ተራራ ነው። እንግዲህ በዚህ ዕለት ጌታችን በደብረ ዘይት ተራራ ላይ ቅዱሳን ሐዋርያት መቼ ነው ይህ የሚሆነው? በመቅደሱ የተናገርከው ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብለህ አስተማርከው የሚሆነው መቼ ነው? ደግሞም ያንተ መምጣትና የዓለም መጨረሻ ምልክቱ ምንድነው ብለው ጥያቄን ጠይቀውታል። እንግዲህ ዛሬ የመጨረሻውን ዘመን ምልክቶች በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ጌታ ያስተማራቸውን በሕይወታችን ላይ የምናያቸውን ነገሮች ጌታ የተናገረበት ዕለት ነው። ዳግም ምጽአት የሚለውን ቃል በቃል ይሄንን ቃል በቅዱስ ወንጌል ወይም በመጽሐፍ ቅዱስ ውስጥ ባናገኘውም የጌታ ቀን ያ ቀን መገለጥ በሚገለጥበት ጊዜ የተባለ በተለያየ ሐሳብ ወንጌሉ ላይ ወይም መጽሐፍ ቅዱስ ላይ ተጽፎ እናገኘዋለን። ጌታም በዮሐንስ ወንጌል ምዕራፍ 14 ላይ እኔ ብሄድ ይሻላል ስፍራን ላዘጋጅላችሁ እሄዳለሁ ዳግመኛ ተመልሼ እመጣለሁ ብሎ ስለመምጣቱም ለቅዱሳን ሐዋርያት ተናግሯል። አሁን ዳግም ምጽአት ስንል ሁለተኛ መምጣት እያለን ነው። ሁለተኛ መምጣት ብለን ስንናገር መጀመሪያ መጥቷል እያልን ነው። አሁን ፍጥረት የሚጠብቀው ታላቅ እንግዳ ከፊታችን ቀናት ባራቁት ዓመታት ውስጥ ይመጣል። በየትኛው ቀን በየትኛው ዓመት የሰው ልጅ አይደለም ቅዱሳን መላእክትም አያውቁትም። አመጣጡ በበረት እንደተገለጠ ሕፃን ሆኖ አይደለም የሚመጣው፣ በክብርና በጌትነት ሆኖ ነው የሚመጣው። አመጣጡ ስምዖን እንዳቀፈው ሕፃን ሆኖ አይደለም የሚመጣው፣ በታላቅ ግርማና ልዕልና ነው የሚመጣው። ከእናቱ ጡትን እየለመነ ምግብን እየለመነ እንደተገለጠው ሕፃን ሆኖ አይደለም የሚመጣው፣ በሚያስፈራው ግርማ ነው የሚመጣው። የመጀመሪያ አመጣጡ ሐኪም ሆኖ ነው የመጣው። አባ ጊዮርጊስ ዘጋስጫ እንደተናገረው ሐኪሙ ከሰማይ መጣ ብሎ እንደተናገረው የታመመውን ዓለም ሊያድን የታመመውን አዳም ሊያክም ሐኪም ሆኖ ነው የመጣው። አሁን አመጣጡ ዳኛ ሆኖ ነው የሚመጣው።
ከሄሮድስ ፊት የሚሸሽ ሕፃን ሆኖ አይደለም የሚመጣው አሁን ለእያንዳንዱ እንደ ስራው ሊመዝን ሊሰፍር ሊሰጥ ነው የሚመጣው በግርማ ይመጣል በደመና ይመጣል በፊቱ መለከት እየተነፋ የወጉት ያዩታል በሚሸልተው ፊት የማይናገር በግ ብሎ ቅዱስ ዮሐንስ አፈወርቅ እንደተናገረው ዝም የሚል ሆኖ አይመጣም ቅዱስ ዳዊት እንደተናገረው ዝምም አይልም በምስባኩ ላይ በመዝሙር 49 ላይ እንደተናገረው ዝምም አይልም አዎ ይሄ ቀን ታላቁ ቀን ነው ይሄን ቀን ፍጥረት እንዲጠብቀው ራሱ እንዲህ ብላችሁ ጸልዩ ብሎ ነግሮናል መንግስትህ ትምጣ ፍጹም መንግስትህ ለሁሉም እንደ ስራው የምትሰጠው መንግስትህ ለተዘጋጁት መጣልን የሚሉት መንግስትህ ላልተዘጋጁት መጣብን የሚሉት መንግስትህ ትምጣ ብላችሁ ጸልዩ ብሎናል ወዳጆቼ ይሄ ዛሬ ጌታችን በመቅደሱ ላይ ሆኖ የተናገረውን ቃል ተከትለው ሐዋርያቱ መቼ ነው የሚሆነው የመምጣትህ የዓለም መጨረሻ ምልክቱ ምንድነው ብለው ሲጠይቁት ሁለት ጥያቄዎችን ራስንና ህሊናን ወጥሮ የሚይዝ ሁለት ጥያቄን የጠየቁት የመጀመሪያው መቼ ነው ይሄ የሚሆነው የሚለው ቃል ነው ሁለተኛው ደግሞ የመምጣትና የዓለም መጨረሻ ምልክቱ ምንድነው ሁለት የተለያየ ጥያቄ ለጠየቁት ጌታ ግን ሁለቱን ጥያቄ አንድ አድርጎ ነው የመለሰላቸው አንድ አድርጎ መቼ ነው ይሄ የሚሆነው የመምጣትስ ምልክት ምንድነው አመጣጡ በብዙ ምልክት የታጀበ እንደሆነ አመጣጡ ምልክቶቹ በምጥ ተምሳሌትነት ላይ እንዳሉ አንዲት እናት ምጡ የመምጣቱ ምልክት የልጁ መምጣት ምልክት እንደሆነ ስለዚህ ምጡ ሲመጣ ምልክቶቹ ኒ ሲመጡ የመምጣቱ ምልክት ነው ብሎ ዘርዝሮ ነግሯቸዋል አሁን በዛች ያችን ቀን የሰው ልጅ የማያውቃት በፊቱ የሚንበረከኩት የሚሰግዱለት ቅዱሳን መላእክት እንኳን የማያውቋትን ያችን ቀን ተዘጋጅተን እንድንጠብቅ ግን ነግሮናል ብዙ ሐሳቦችን መተንተን ይቻላል ሶስት ቁም ነገሮችን ግን ጌታ ያስተማረውን አነሳና ትምርቴን ተቀልላለሁ ዳግም ምጽአቱን በሶስት መሰረታዊ ነገሮች ጌታ ተናግሯል መጀመሪያ ምልክቶቹን ሲናገር ሃይማኖታዊ ምልክትን ተናግሯል የመጀመሪያው ምን አልኳችሁ ሃይማኖታዊ ምልክት እንዲህ አለ የማቴዎስ ወንጌል ምዕራፍ 24 ቁጥር 5 ማንንም እንዳያስታችሁ ተጠንቀቁ ብዙዎች እኔ ክርስቶስ ነኝ ይያሉ በስሜ ይመጣሉና ብዙዎችን ያስታሉ ይሄ ሃይማኖታዊው ምልክት ነው ማንንም እንዳያስታችሁ ተጠንቀቁ ብዙዎች አሳቾች እኔ ክርስቶስ ነኝ ይያሉ ይመጣሉና ሐሰተኞችና በክርስቶስ ስም ክርስቶስ ነን ብለው መምጣት የሚጀምሩት ክርስቶስ እያለም እንደነበረ ጌታ ተናግሯል በኋለኛውም ዘመን እንደሚመጡ ተናግሯል ቅዱስ ዮሐንስ በመልእክቱ በአንደኛ ዮሐንስ መልእክቱ ምዕራፍ 4 ቁጥር 1 ላይ ወዳጆቼ ሆይ መንፈስን ሁሉ አትመኑ ይልና ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ብዙዎች ሐሰተኞች ነቢያት ዛሬ በእኛም ቤተ እምነት የምንፈተንበት በሌላውም ቤተ እምነት የምናየው ግርግር ይሄ ግርግር ነው የሃይማኖት ምልክት ቅድም ብፁዕነታቸው ባነበቡት ቅዳሴ ላይ በአትናቴዎስ ቅዳሴ ላይ እግሮቻችን በችንካር እንደተቸነከሩ እንደተተከሉ በመቅደስ እንተከል ዘንድ አጽናን ይላል ምክንያቱም ሰው በሃይማኖት ለመጽናት የሚፈተንበት ብዙ ነገር አለ ዛሬ ቤተክርስቲያን አማኝ አላጣችም ታማኝ አማኝ ግን እየጠፋ ነው
ምክንያቱም ብዙዎቻችን በእምነት ስለምንፈተን በመጨረሻው ዘመን ብዙ አሳቾች ይመጣሉ ብዙ የእናት ጡት ነካሾች ይመጣሉ በቤተክርስቲያን አድገው በቤተክርስቲያን ተወልደው በቤተክርስቲያን ላይ የሚነሱ ክፎች ይመጣሉ ግን ተጠንቀቁ ያ ምልክት ነው አለ በሌላኛውም ጎራኮ ስናየው ከሌ ነብይ ከሌንትና እየተባለ እኛ ክርስቶስንን ይያሉ በመድር አፍሪካ የሚመጡ ብዙ ሰዎች አሉ ተከታዮቻቸውን ወደ ሞት የሚነዱ ይሄንን ነው በመጨረሻው ዘመን የእምነታችን ቀበቶ እንዳይላላ የእጃችን በጥምቀት ያጠለቅነው ቀለበት እንዳይወልቅብን ቤተክርስቲያን እንድንጸና ዘወትር የምታስተምረን ወዳጆቼ ስለዚህ የመምጣት ምልክት ምንድነው ሲሉት ሃይማኖታዊው ምልክት ነገራቸው ወዳጆቼ አምነው ነበሩ ካዱ ከመባል ይሰውረን ቀርበው ነበሩ ራቁ ከመባል ይሰውረን አዎ እንደ ይሁዳ ጀምሮ አለመጨረስ ይሄ ትልቁ ክስረት ነው 3 አመት ከ3 ወር በእግሩ ስር ተምሮ ሳይመረቅ ያጠናቀቀ ተማሪ ነው ይሁዳ ብዙዎች በሃይማኖት እንፈተናለን ቤተክርስቲያን የማታረጅ የማትጨማደድ የማትሸብት ዘወትር ሙሽራዋ ክርስቶስ አስጊጧት የምትኖር ነው በዚህች ቤተክርስቲያን ከተተከልን አንነቃነቅ ማንንም ይምጣማን በእኛ ቀሚስም አትለኳት ቤተክርስቲያንን በእኛ ቁመናም አትስፈሯት ቤተክርስቲያን በደሙ የተዋጀች ናት ስለዚህ በሃይማኖታዊ እምነታችን ጸንተን እንድንኖር ጌታ አንዱ ምንፈተንበትን ምልክት ተናግሯል ሁለተኛው ጌታ የተናገረው ምልክት ፖለቲካዊውን ምልክት ነው እንዲህ አለ የማቴዎስ ወንጌል ምዕራፍ 24 ቁጥር 6 ጦርንም የጦርንም ወሬ ተሰሙ ዘንድ አላቸው ይሊዮን ግድ ነውና ተጠበቁ አትደናገጡ ዳሩ ግን መጨረሻው ገና ነው ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል አለ ተመልከቱ ዛሬ ይሄ ጦርንም የጦርንም ወሬ ተሰማላችሁ ጦርነት ለምጽአት ለመቃረብ አንዱ ምልክት ነው መቼም ዓለም ከጦርነት የተላቀቀችበት ዘመን የለም ባንዱ ጋር ጠፋ ስንል ባንደኛው በኩል በዚህኛው አለቀ ስንል በዛኛው ዓለም ብዙ ጦርነቶችን አስተናግዳለች የመስቀል ጦርነት የአንደኛው ዓለም ጦርነት ሁለተኛው ዓለም ጦርነት ዛሬ ለላያላን ተከሻለ ተከሻ የሚለካኩት ሶስተኛው ዓለም ጦርነት እንዳይነሳ የዜና አውታሮች የሚያራግቡት ስጋት ነው ወዳጆቼ ይሄ ነው ህዝብ በህዝብ ላይ ይነሳል ጦርንም የጦርንም ወሬ ተሰማላችሁ አሁን ይሄንን ለመናገር ወደ ሌላ ሜዳ ያስፈልጋል ሀገራችን ዛሬ እርስ በእርስ እየተባላን ያለንበት ዘመን እኮ ነው ሰው መርጦ ባልተወለደው ዘር መርጦ እየተገዳደለ ያለበት ዘመን ነው ጦርንም የጦርንም ወሬ ተሰማላችሁ ይሄ የዓለሙን ገጽታ የፖለቲካውን ገጽታ ክርስቶስ ቁልጭ አድርጎ በዳግም ምጽአቱ ለቅዱሳን ሐዋርያቱ ተናግሯል ጦርንም የጦርንም ወሬ ጦርነት ሲባል ወዳጆቼ ጥይትን ይዞ መተኮስ ስለትን ይዞ መዋጋት ብቻም አይደለም ጦርነት በእኛ ሰውነት ውስጥም ይፈጠራል ቅዱስ ያዕቆብ በመልእክቱ ላይ ምዕራፍ 4 ቁጥር 1 ላይ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ ይላል በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምኞቶቻችሁ አይደለምን ሰው ሲመኝ ነፍሱ የምትፈልገው አለ ስጋው የምትፈልገው አለ ነፍስና ስጋ ጦርነት ይገጥማሉ ነፍስ የእግዚአብሔርን ትፈልጋለች ትጸጸታለች ወደ እግዚአብሔር ፊቷን ታዞራለች ስጋ ደግሞ በራሷ ዓለም ውስጥ ትሄዳለች ሁለቱ ይራኮታሉ ወዳጆቼ የነፍስና የስጋ መራኮት ጦርነትን ይፈጥራል ስለዚህ ምን ይላል ትመኛላችሁ ለእናንተ አይሆንም ትገድላላችሁ በብርቱ ትፈልጋላችሁ ልታገኙም አትችሉም ትጣላላችሁ ትዋጉማላችሁ ነገር ግን አትለምኑምና ለእናንተ አይሆንም ለምናችሁ የምታገኙት ነው የሚበልጠው ብትዋጉ
ብትጣሉ ደም ብታፈሱ በእጃችሁ ሲመጣ ይሟሟል ለእናንተ አይሆንም አለ ዛሬ ዓለምም እኮ የሚራኮትበት ለወንበር ነው ወንድም ወንድሙን የሚገልበት ለስልጣን ነው ወንድም ወንድሙን የሚከዳበት ለገንዘብ ለዝና ነው ይሄ ደግሞ ለእናንተ አይሆንም አለ የፖለቲካውን መልክ ምልክቱ ምንድነው ሲሉት ነገራቸው አስተውሉ በሃይማኖት የሃይማኖቱን ምልክት ነገራቸው የፖለቲካውን ምልክት ነገራቸው ሶስተኛ ጌታ የተናገረው ተፈጥሯዊውን ምልክት ነው እንዲህ አለ ራብና ቸነፈርንም የምድርንም መናወጥ በልዩ ልዩ ስፍራ ይሆናል አለ ሚደንቅ ነው ተፈጥሮን አስነሳባችኋለሁ ይሄ ይመጣል አሁን እንግዲህ መቼም የሆሊውድ ከተማ የሆነችዋ ታላቋ ካሊፎርኒያ ተመልከቱ የተቀጣጠለውን እሳት ቤት እየለየ አንዱን እየዘለለ ያቃጠለውን ዛሬ ስም እግዚአብሔር የሚጠራባት ሀገረ ኢትዮጵያ ለደቂቃዎች ድሮ በሰከንድ የሚቆጠር ነው ለደቂቃዎች የሚቆይ የመሬት መንቀጥቀጦች በዓለም ውስጥ የምንሰማው ረሃቡ ቸነፈሩ ምልክት ነው እንመለስ ዘንድ ወደፊቱ ፊታችንን እናዞር ዘንድ እቅፉን እንፈልግ ዘንድ ጀርባ የተሰጣጣንበትን ሰዓት አሁን እንድናወራርር ነው እኒህ ሁሉ ምልክቶች ናቸው አለ ወዳጆች ረሃብ ጠቢቡ ሰለሞን በሰይፍ የሚሞት ሰው ይሻላል አለ በረሃብ ከሚሞት ረሃብ ቀዩን ያጠቁራል ወፍራሙን ያከሳል አቅም ያሳጣል በሰቆቃወ ኤርምያስ ላይ ነብዩ የረሃብን አስከፊነት ሲናገር የሩሩ ሴቶች ልጆቻቸውን ቀቅለው በልተዋል ይለናል የሚደንቃቸው በዚህ በሰቆቃወ ኤርምያስ ምዕራፍ 4 ቁጥር 10 ላይ የሩሩ ሴቶች እጆች ልጆቻቸውን ቀቅለዋል ይላል እስራኤል በባርነት ውስጥ በወደቀች ጊዜ በባቢሎን ከተማርካ በነበረች ጊዜ አንዱ የተቀጡት በረሃብ ነበረ ሩሩ ሴቶች የልጆቻቸውን ስጋ ቀቅለው በሉ ይላል ረሃብ እንዴት ክፉ እንደሆነ ተመልከቱ ረሃብ ክፉ ነው ወዳጆቼ ስለዚህ በመድር ላይ ረሃብ ይመጣል ቸነፈር ይመጣል አለ ይሄንን ምልክቶች ዘርዝሮ ነገራቸው ሶስቱን ምልክቶች ሃይማኖታዊውን ምልክት ደግሞም ፖለቲካዊውን ምልክት ተፈጥሯዊውን ምልክት እንግዲህ ይሄንን እነዚህ ሁሉ ግን የምጥጣር መጀመሪያዎች ናቸው ብሎ ነገራቸው እኒ ሲመጡ የምጥጣር መጀመሪያ ናቸው ምጥ ሲመጣ ልጁ ሊመጣ ነው ብሎ እንደምንዘጋጀው ምልክቱ እነዚህ ሲመጡ የምጥጣር ምልክቶቹ ሲታዩ ከዛ በኋላ ይመጣል አለ የተዘረዘሩትን ለመከራ አሳልፈው ይሰጧቸዋል ይገድሏችሁማል ከምኩራብ ያሰጧችኋል ዛሬ የምናየውን የመቅደስ መቃጠል የካህናት መገደል ስለ ክርስትናው ስለ ማተባችን የምንቀበለውን መከራዎች ሁሉ ይገልጽልናል አመጻ እንደሚበረታ ይነግረናል ፍቅር እንደሚቀዘቅዝ ይነግረናል ወዳጆቼ በማቴዎስ ወንጌል ምዕራፍ 24 ላይ ጌታ ከተናገረው አንዱ ቃል ልቤን ሰቅዞ የሚዘኝ ቃል ነው በመጨረሻው ዘመን ፍቅር ትቀዘቅዛለች አቀዝቃጆች ግን አንሁን የፍቅር አባት የፍቅር ጀማሪ እግዚአብሔር ነው እግዚአብሔር ፍቅር ነው በሱ ጥላ ስር ለምንጠለል ፍቅሩ አይቀዘቅዝብንም ምክንያት አንሁን ለጠብ ምክንያት አንሁን ለመለያየት ምክንያት አንሁን ሌላውን ለመግፋት ምክንያት አንሁን እኒን ሁሉ መከራ እንደሚመጡ በዓለማችን እንደሚገለጡ እንደሚታዩ ክርስቶስ ተናግሯል ዛሬ በደብረ ዘይት ተራራ ጌታችን መቼ ነው ይሄ የሚሆነው ምልክቱ ምንድነው ብለው ለጠየቁት ቅዱሳን ሐዋርያት ይሄንን ነግሯቸዋል ወዳጆቼ የቀረን ዘመን ይሄ ነው የምንለው ዘመን አይደለም ሊቃውንት አባቶቻችን ሰው ወዳጁ ሲሞትበት የሚወደውን ሲሞትበት አብዝቶ የሚያለቅሰውን ያክል ጊዜ ሲሞት ዘመን ሲሞት አልቅሱ ይላሉ ወዳጆቼ ምን ሲሞት አልኳችሁ ዘመን ሲሞት ይሄ የምንኖርበት ዘመን የሚያስለቅስ ዘመን ነው ፈተና ያለበት ዘመን ነው ይሄ ዘመን እጅግ ወደ እግዚአብሔር መቅረብ ያለበት ዘመን ነው
በምንኖርበት ዓለም ኃጢአትን ኃጢአት ለማለት የማይቻልበት ዘመን ላይ ነው። ኃጢአት አንቀጽ አለው፣ ኃጢአት ሕግ አለው፣ ኃጢአት ጠበቃ አለው። ዛሬ እዚህ የምናያቸው ሕፃናት ልጆቻችን ቃለ እግዚአብሔርን እንደ እናት ጡት ካልሰጠናቸው በትምህርቱ ዓለም ውስጥ ካሪኩለም ተቀርጾ እየገባ ያለው ነገር እጅግ ከባድ ነው ወዳጆቼ። እግዚአብሔር ለአዳም ሔዋንን የፈጠረው ከአዳም ጎን ወስዶ ከወንዱ አጥንት ጎን ወስዶ የሰራው ሴትን ነው። ከጎኑ አጥንት ወስዶ ለወንዱ ወንዱን አልሰራም። ዛሬ ግን ለአዳም አዳም ተፈቅዶልሃል የሚለው ትምህርት እየተንሰራፋ ነው። ይሄንን ስናይ የመምጣቱ ምልክት ይሄ ነው አንዱ። ስለዚህ ተጠቅልለን ወደ እግዚአብሔር እቅፍ እንድንገባ ወግዱ እንዳንባል ቅረቡ እንድንባል በግራ ቁሙ እንዳንባል በቀኝ እንድንቆም በእሳቱ እንዳንጣል በክብሩ ጥላ ውስጥ እንድንጠቃለል መድኃኔዓለም ይርዳን። ዘመናችንን ያሳምርልን። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን ልዑል እግዚአብሔር አምላካችን ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁንልን። ትምህርቱን በሚገባ ላስተማሩ ለመምህራችን መምህር ዘላለም መንግስቱ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ በደም ጸጋ ይጠብቅልን። እኛንም ደግሞ ሰሚዎች ብቻ ሳንሆን ፈጻሚዎች ሆነን ስለ አንድ ፈንታ 30 60 መቶ ያማረ ፍሬ አፍርተን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን እግዚአብሔር አምላክ በቸርነቱ ይርዳን። ከዚህ መቀጠል